ቴዲ አፍሮ ምናልባት ይህ አልበሙ የመጨረሻው ሆኖ ወደ ቤተክርስቲያን ሊመለስ ይችላል እየተባለ ነው። በእርግጥ ራሱ ቴዲ አፍሮ ፍንጭ ሰጥቷል። ከሰሞኑን የአልበሙ ወሬዎች ጠቅለል አርገን አቅርበንላችሁ ወደዚህ ጉዳያችን እንመለሳለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አልበም ባወጣ ቁጥር ውዝግብ የማያጣው የካሳሁን ገርማሞ ልጅ ቴዲ አፍሮ ኢትዮሪካ ብሎ የሰየመው አልበሙ ለህዝብ ጆሮ ከደረሰ ከአንድ ሳምንት ያልበለጠ እድሜ ቢኖረውም በየአቅጣጫው ያስነሳው ሐሳብና ክርክር ቀላል የሚባል አይደለም። በተለይ ዳስጣል የተባለው ዘፈኑ በብዙ ተሰንጥቋል። ደጋፊዎቹ አብሮት ዳስ ሲጥሉ፣ በሐሳቡ ያልተስማሙት ደግሞ የምን ዳስ መጣል ነው? ሁሌም መውቀስ ብቻ ነው የሚያውቀው፣ እንደው በየትኛው መንግስት ይሆን የምትደሰተው በማለት ኮንነውታል። ሌላ ከተነሱ ሐሳቦች መካከል ደግሞ ቴዲ አክሱምና ላሊበላን እንጂ ጀጎል ግንብና ሶፍ ዑመር ዋሻን አያውቃቸውም፣ ቴዲ አጼ ቴዎድሮስን እንጂ አብዲሳ አጋን ማንሳት አይፈልግም የሚል ነበር። በሌላ በኩል ስለ አጼ ዮሐንስ ያልዘፈነ ዘፋኝ እኛን አይወክለንም በማለት ከወደ ትግራይ ያሉ ተከራካሪዎች ተሰምተዋል። ተከታታዮቻችን የእናንተ ሐሳብስ ምንድነው? በኮሜንት አሳውቁን። እኛ ከላይ ወዳነሳንላችሁ ሐሳብ እንዝለቅ። ቴዲ አፍሮ ሙዚቃን ሀብሎ ከመጀመሩ በፊት የቤተክርስቲያን አገልጋይ ያውም ዲያቆን ነበር። ይህንንም በአንድ ግጥሙ እንዲህ ሲል ገልጾታል። ደግሞ በአፍላነቴ በልጅነት ጊዜ ማለዳ ነቅቼ በሳር ውስጥ መሃል ባለ ቀጭን መንገድ በልጅ እግሬ ሮጬ ከደብሩ ጉቡታ ከደውሉ ቤት ሄጄ በላቤ ጠቆረ ገመድ ስወዘውዝ እጅ አልደርስ እያለኝ በግርጣቴ ቆሜ የቤቱን ወጋግራ ጉድ ፈልጌ ሲይዝ ያ በልጅነት የሆንኩት አኳኋኔ ሁሉ ድቅን ይልብኛል የምትል ግጥም በመሃል አስፍሯል። በአሁኑ አልበሙ ጽዮን ሙሽራዬ ሲል የዘፈነው ዘፈን ለቅድስት ድንግል ማርያም ነው መባሉ ወደ ናፈቃት ቤተክርስቲያን ለመመለስ መንደርደሪያ ይሆናል የሚሉ ጭምጭምታዎችም ተሰምተዋል። ጽዮን የሚለውን ቃል ግዕዙ ጸወን ብሎ ይፈታዋል። ትርጉሙም አምባ፣ መጠጊያ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው ፍቺ ግን ከዚህም ከፍ ይላል። ቃሉ በትንቢታዊ ሚስጥሩ ከቅድስት ድንግል ማርያም ጋር ይያያዛል። እዚህ ላይ ሌላም ነገር ልጨምር። በመኃልየ ዘሰሎሞን ትንቢት ቅድስት ድንግል ማርያም በሙሽራም ተመስላለች። ቃሉ እንዲህ ይላል። መኃልየ ዘሰሎሞን ምዕራፍ 4 ከቁጥር 8 ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ። ይህ ቃል እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት አስተምሮ ንጉሥ ሰለሞን የቅድስት ድንግል ማርያም የመውለጃ ስፍራ ተገልጦለት አስቀድሞ የተናገረው ቃል ነው። በእርግጥም የፊታችን ግንቦት 1 የሚከበረው የቅድስት ድንግል ማርያም የልደት ቀን ድንገተኛ ሳይሆን በኦሪት መጽሐፍ አስቀድሞ የተተነበየ ነበር። ወደ ቀድሞ ነገራችን ስንመለስ ከወላጅ አባቱ ካሳሁን ግርማሞ ጋር ጥብቅ ግንኙነት የነበረው ብላቴናው ቴዲ በአባቱ ተጽዕኖ ዶክተር የመሆን ህልምና በድቁና ቤተክርስቲያንን ማገልገል ህልሙ ነበር። እናቱ ጥላይ አራጌና አባቱ ካሳሁን ግርማሞ የተለያዩ ሰዓትም አባቱን መርጦ ከጋሽ ካሳሁን ግርማሞ ጋር አብሮት ይኖር ነበር። አባቱ እውቅ ጋዜጠኛ፣ ምሉእ የመድረክ ሰውና ጎበዝ ግጥም ጸሐፊ ነበሩ። እንዲያውም ቴዲ አፍሮ ከታማባቸው ትላልቅ አሜቶች መካከል የሚዘፍናቸው ዘፈኖች የአባቱን ግጥም ነው እንጂ እሱ የጻፋቸው አይደሉም ተብሎ በከተማው ሲነዛ ከርሟል። ሌላው ትልቁ ሐሜት ደግሞ የሴቶች ጡት ላይ ፈረመ የሚል ወሬ ተዛምቶበት እንደነበርም ይታወሳል። ቴዲ በወቅቱ ምላሽ ሲሰጥ እኔ ኢትዮጵያዊ ነኝ፣ ኢትዮጵያዊነቴ ደግሞ ይሄንን አይፈቅድም የሚል ይዘት ያለው ምላሽ ነበር የሰጠው። ቴዲ ዘፋኝ ከመሆኑ በፊት ቤተክርስቲያን የማይጠፋ አገልጋይ ነበር። ይሄንንም ህይወቱን ይናፍቀዋልና በአንድ ግጥሙ ላይ አንድ ቀን ሙዚቃ በቃይ ማለቱ እንደማይቀር ጠቁሟል። ግጥሙን በጥቂቱ እንመልከተው። የግጥሙ ርዕስ አዳም የት ነህ ይሰኛል። ከቅዳሴ ምላሽ ከጸበል ዳር ቆሜ ድውያንን ላሰልፍ ስደክም ስለፋ ነፍሴን ላለመልም ስጋዬን ላረትም እንደኖርኩት ሁሉ እንዲያኔ ሁሉ ለመሆን ያምረኛል። ደግሞ በአፍላነቴ በልጅነት ጊዜ ማለዳ ነቅቼ በሳር ውስጥ መሃል ባለ ቀጭን መንገድ በልጅ እግሬ ሮጬ ከደብሩ ጉብታ ከደውሉ ቤት ሄጄ በላቤ ጠቆረ ገመድ ስወዘውዝ እጅ አልደርስ እያለኝ በግርጣቴ ቆሜ የቤቱን ወጋግራ ጉድ ፈልጌ ሲይዝ ያ በልጅነት የሆንኩት አኳኋኔ ሁሉ ድቅን ይልብኛል፣ አዳም የት ነህ ይለኛል። ቴዲ ቤተክርስቲያን ማደጉ አንዳንድ የዘፈን ግጥሞቹ ላይ ይንጸባረቃሉ። በእርግጥም ቴዲ በዚህ ግጥሙ ላይ ቤተክርስቲያንና የካህናቱ አደራደር እንዲሁም ዕጣን የሚሸተው መዳፋቸውን ናፍቀውታል። የግጥሙ ማገባደጃ ስንኞች ደግሞ እንዲህ ይላሉ። ዳሩ ምን ሊፈይድ የከሰመ ዕጣ ጊዜ አልፎበት ጥዑምነቱን ያጣ አውራጅ ያጣ ቋንጣ መቼም ይህች ሕይወት መስቀሏ ብዙ ነው ታግላ ላትረታ ጸጉሯን ላታስገብረው ከዓለም ጋር ግብግብ ትወዳለች ተመንትፋ ልትሄድ ለኑሮም ሳትመች ዛሬማ እኔ ቅስናዬ ፈርሶ ድንግልናዬ ተድሶ ጥምጣሜን ከፈታው ስንት ዘመን አለኝ እንደው ብቻ ድንገት የጠዋቱ ደውል ማለዳ ቀስቅሶ አዳም የት ነህ አለኝ እናም አውቆ የተኛን ሰው አይሰማም እንዲሉ
የዛሬዋን ደውል አልሰማሁም አሉ። ቴዲ ዓለም እየታገለች ከዓለም ቢርቅም አንድ ቀን ግን ዓለምን አሸንፎ እንደሚመለስ በናፍቆት የጻፈው ግጥሙ ይሄን ይመስላል። ከዚህ ናፍቆቱ አንጻር ወደ ቅድስት ቤተክርስቲያን አይመለስም ትላላችሁ? ሐሳባችሁን በኮሜንት አሳውቁን። እውቁ የፖለቲካ ሰው አቶ ልደቱ አያሌው ስለ ቴዲ አፍሮ አዲስ አልበም የሰጡትን አስተያየት አሰምተናችሁ የዛሬ ዝግጅታችንን እንጨርስ። ኢትዮሪካና የወፍ በረር ትዝብቶቼ በማለት ጽሑፋቸውን የጀመሩት አቶ ልደቱ ከሀገራችን የኪነ ጥበብ ሰዎች መካከል የግፍ አገዛዝን በመጋፈጥ ረገድ በዘመነ ኢህአዴግ አንደኛ፣ በዘመነ አብይ ደግሞ አራተኛ ጀግናዬ አርቲስት ቴዎድሮስ ካሳሁን ነው። የተጽዕኖ ፈጣሪውን የቴዲን አልበም መልቀቅ ተከትሎ በተፈጠረው የሰሞኑ ከፍተኛ የህዝብ ስሜት ዙሪያ የሚከተሉትን 8 ቁም ነገሮች ታዝቤያለሁ። ትዝብቶቼ የድርሻ ኃላፊነቱን የተወጣውን ቴዲ አፍሮን ሳይሆን የሱን አልበም መለቀቅ ተከትሎ የተፈጠረውን የህዝብ ስሜት የሚመለከቱ ናቸው። አንደኛ፣ ማናችንም ከምንገምተው በላይ የኢትዮጵያ ህዝብ በአሁኑ ወቅት በከፍተኛ ብሶት፣ ምሬት፣ ስጋት፣ የተቃውሞ ስሜትና የለውጥ ጥማት ውስጥ ነው። ሁለተኛ፣ በሀገራችን ተጨባጭ ለውጥ እንዲመጣ በቋሚነት ከምንደክመው ፖለቲከኞችና ማህበራዊ አንቂዎች በላይ ኪነ ጥበብ በብዙ እጥፍ የህዝብን ስሜት የማነሳሳት ትልቅ አቅምና ሚና አላት። ሶስተኛ፣ የወቅቱ የሀገራችን የብሔር ብሔርተኞች አልቆለታል ወይንም ተሸንፏል ከሚሉት በተቃራኒ የኢትዮጵያ ብሔርተኝነት ፖለቲካ ዛሬም በህዝብ ውስጥ የተዳፈነ ረመጥ ሆኖ ቀጥሏል። አራተኛ፣ የህዝበኝነት፣ የስሜታዊነት፣ የጽንፈኝነት፣ የብሔርተኝነትና የመርህ የለሽነት የፖለቲካ ባህል በህዝባችን ውስጥ አስፈሪ በሆነ መጠን ተጠናክሮ ቀጥሏል። አምስተኛ፣ አብዛኛው የሀገራችን የፖለቲካ ማህበረሰብ ተደራጅተው ከሚታገሉለት ከታሰሩለትና መተኪያ የሌለው ውድ ህይወታቸውን ጭምር በሰላማዊም ሆነ በትጥቅ ትግል አሳልፈው ከሰጡለት ጀግኖች በላይ በዘፈንና በቅኔ ስሜቱን ለሚገልጹለት አርቲስቶች የበለጠ ፍቅርና አድናቆት አለው። ስድስተኛ፣ ዘላቂ ሰላምና ፍቅር፣ እኩልነትና አንድነት በባዶ ቃላት የምንመኛቸው ባዶ ተስፋዎች ከመሆን አልፈው መሳኪያ መንገዳቸው የገባን ዓላማዎቻችን አልሆኑም። ሰባተኛ፣ አሸናፊነትና ዘላቂ ለውጥ በስሜትና በምኞት ሳይሆን በተደራጀ ትግልና መስዋዕትነት ብቻ የሚገኝ ውጤት መሆኑ ገና አልገባንም። ስምንተኛ፣ ከቴዲ አፍሮ ዜማና ቅኔ በላይ የኢትዮጵያ የፖለቲካ ማህበረሰብ ፍቺ የጠፋለት ቅኔ ሆኗል። ፖለቲከኞችና ማህበራዊ አንቂዎች 8 ዓመት ታግለን ማነሳሳት ያልቻልነውን ህዝብ ቴዲ አፍሮ በ8 ደቂቃ የዳስጣል ዜማና ቅኔው አነሳስቶታል። ይህንን ሳይ ፖለቲከኛ ከመሆን ይልቅ ቅኔ ዘራፊ በሆንክ የሚል መንፈሳዊ ቅናት አድሮብኛል። ቴዲ አፍሮ ስማ ራሴ እንዳለው የስምንቱን ትዝብቶቼን ዝርዝር ትንታኔ ቅኔ ወዳጅ የሆናችሁ እናንተ ለእናንተው እንድትናገሩት ትቼዋለሁ። ተወያዩበት። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት ነው በማለት አቶ ልደቱ አያሌው ሐሳባቸውን አስፍረዋል። እኛ እዚህ ጋር በቃን። ቸር ያቆየን።